الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروتشوي الله يعزاتكم بمتازز يكلكلاتكم بمكلكل كلهم بهلهم قداي لاي بهلهم بوتا لاي قيت اللهن يميقبون فراتشا فروت ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን፣ ያዘዘውን መታዘዝን፣ የከለከለውን መከልከልን። አላህ ተባረከ ወተዓላ ካዘዘን ነገሮች ሁሉ የመጀመሪያውና ዋናው ተውሂድ ነው። አላህን በብቸኝነት ማምለክ መገዛትን፣ እሱን ብቻ መፍራትን፣ እሱን ብቻ መለመን ነው፣ እሱ ብቻ መመካትን፣ እሱም ብቻ እርዳኝ አግዘኝ ከጭንቅ አውጣኝ ማለት ነው። የመጀመሪያው ትእዛዝ ይሄ ነው። የክልከላዎች ሁሉ ክልከላ ዋናው ትልቁ ሽርክ ነው። በአላህ ተባረከ ወተዓላ ማጋራት ነው። በአላህ ተባረከ ወተዓላ የማጋራት የሽርክ መገለጫ ከሚባሉ ነገሮች መካከል አንዱ ቀብር ላይ አድሪሃ ቁባ ቤቶችን መገንባት ነው። ሷሊሕ ናቸው ደጋግ ናቸው የሚባሉ ግለሰቦች ላይ ወሰን ማለፍ ነው። አላህንም ተባረከ ወተዓላ ቢሆን የሷሊሖች ቀብር ጋር ሄዶ መለመን ነው የሽርክ መዳረሻ ከሚባሉ ነገሮች መካከል አንዱ። በተለይ አላዋቂ ጃሂል የሆኑ ሰዎች ቀብር ጋር ሄደው አላህን እንኳ መለመናቸው፣ አላህን እንኳ መማጸናቸው በሂደት ወደ ሽርክ ሊያሸጋግራቸው ይችላል። ለመጀመሪያ ጊዜ ምድር ላይ የሽርክ ወንጀል የተፈጸመው፣ ለመጀመሪያ ጊዜ ምድር ላይ በአላህ ማጋራት የተጀመረውም ሷሊሖች ላይ ወልዮች ላይ ወሰን በማለፍ ምክንያት ነው። ከዐብዱላህ ብኑ ዐባስ ታላቁ ሰሓቢ ረዲየላሁ ዐንሁማ እንደተነገረው በኑሕና በአደም መካከል 10 ክፍለ ዘመናት ነበሩ። ሁሉም በተውሂድ ላይ ነበረ ያለፉት። ከዛ በኋላ ነው በኑህ ዘመን ሷሊሖች ደጋግ የሚባሉ ሰዎች ሲሞቱ ቀብራቸውን ለየት አድርገው እንዲገነቡ ሸይጣን አዘዛቸው፣ አመላከታቸው። በዛ ዘመን የነበሩ ሰዎች የሷሊሖችን ቀብር ለየት አድርገው የገነቡት የእነሱን ቀብር እያዩ ኢማናቸው እንዲጨምር እንዲበረቱ ነበረ። ቀስ ያሉ ቀብሮች አጠገብ ሆነው አላህን ያመለኩ ያ ትውልድ ሲያልቅ ሌላ ትውልድ ሲመጣ ያለፈው ትውልድ የሷሊሖች ቀብር ላይ ለይቶ ለምን ግንባታ እንደገነባ ቀጣዩ ትውልድ ስላላወቀ ሸይጣንም የወሰወሳቸው ቀብሩን ራሱን ማምለክ ጀመሩ። ወዘየነ ለሁም ሸይጣኑ አዕማለሁም ወአልቃ ኢለይህም አነሁም ካኑ ያዕቡዱነሃ ሚን ዱኒላህ። ያለፉት የመጀመሪያዎቹ ትውልዶች በኑህ ዘመን የነበሩ ውድ፣ ሱዋዕ፣ የጉት፣ የዑቅ፣ ነስር የሚባሉ ሷሊሕ ሰዎችን ራሳቸውን አላመለኳቸውም ነበር። ነገር ግን እነዚህ በእኛ ዘመን የነበሩ ምርጥ ሰዎች ናቸው፣ ቀብራቸውን ለየት አድርገን እንገንባ አሉ።
ከዛ ውጪ ያደረጉት ነገር የለም። ስናያቸው ኢማናችን ይጨምራል። ቀብራቸውን ስናይ አኼራ እናስታውሳለን። ይሄን የሰራው ግንቡን የገነባው ትውልድ ሞቶ ሲያልቅ ወኑሲየል ዒልሙ ዒልምም ሲረሳ ሸይጣን ይሄን ክፍተት ተጠቅሞ ሁለተኛውን ቀጥሎ ያለውን ትውልድ ቀብሩን ራሱን እንዲያመልከው አደረገ። ለመጀመሪያ ጊዜ አላህ የሚጠላው ከባዱ የሽርክ ወንጀል የተፈጸመው የሷሊሖችን ቀብር ለየት አድርጎ በመገንባት ምክንያት ነው። የዑለሞችን የአዋቂዎችን ቀብር ከሌሎች በመለየት ነው። ቀብራቸው ዙሪያ በመሽከርከር ነው። ከቀብራቸው በመተሻሸት ነው። እነሱን ራሳቸውን አይደለም የምናመልከው፣ አላህን ስለሚያስታውሱን፣ አኺራን ስለሚያስታውሱን፣ ሷሊሖች ስለሆኑ አላህ ስለሚወዳቸው እዛ ጋር ዱዓ ማድረጉ የበለጠ ወደ አላህ ያቃርባል የሚለው የተከፈተ በር ነው ሰዎችን ወደ ሽርክ የከተታቸው። ዛሬ ባለንበት ጊዜ ጅህልና ተስፋፍቶ ዲኑን ማጥፋት፣ ተውሂድን ማፍረስ፣ ሽርክን፣ ዲን ላይ ግዴለሽነትን፣ ያልጠራ ስመ ሙስልምነትን ማስፋፋት የሚፈልጉ ሰዎች የቀብር አምልኮን እንደ አዲስ እንዲያንሰራራ እያደረጉ ነው። የቀብር አምልኮ እንደ አዲስ እንዲንስፋፋ እየተደረገ ነው። በደቡብም በሰሜንም በምስራቅም በኩል የዑለሞች የሷሊሖች የወልዮች ቀብር ዚያራ በሚል ራቅ ብሎ ይገኝ የነበረውን የሽርክ መዳረሻ ተግባር ወደ መሃል ከተማ በማምጣት ለሰዎች ኸይርን ከማቅረብ ይልቅ ቁርአንን፣ ሐዲትን፣ ተውሂድን ከማቀበል ይልቅ የሽርክ መዳረሻ የሽርክ መሰላል ለሰዎች ቅርብ እንዲሆን ሩቅ እንዳይሄዱ ርቀት እንዳይገድባቸው መሃል ከተማ ላይ መሃል ሀገር ላይ የሽርክ ሰበብ የሚሆን ተግባር ተፈጥሯል፣ እየተስፋፋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይሉ ነበረ? ለዐነቱላሂ ዐለል የሁዲ ወነሷራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ። አይሁድና ነሷራን አላህ ይርገማቸው። ለምን? የነቢዮችን መቃብር መስጅድ አድርገው ያዙ ብለዋል። ይሄን ያሉት ነቢዩ መቼ ነው? ሰከራተል መውት ላይ ሆነው ነፍስ ውጪ ነፍስ ግቢ የተባለ በነበረበት ወቅት ላይ መናገር መተንፈስ በሚከብድበት ወቅት ላይ የልጃቸው የፋጢማ ጉዳይ የልጅ ልጆቻቸው የሐሰንና የሁሰይን ጉዳይ ሳይሆን ያሳሰባቸው በዛ ሰዓት ጣርሞት ላይ ሆነው ለዐነቱላሂ ዐለል የሁዲ ወነሷራ አይሁድና ነሷራን አላህ ይርገማቸው የነቢዮችን መቃብር መስጅድ አድርገው ያዙታ። አይሻ ይሄን ሐዲስ ያስተላለፉት ቡኻሪ ላይ እንዳለው ዩሐዚሩ ማ ሰነዑ በዚህ አስቸጋሪ ሰዓት ላይ መተንፈስ እንኳ ቤተሰብን እንኳ መሰናበት በሚከብድበት ወቅት ላይ አይሁዶችን ስማቸውን ጠርተው የረገሙት የእርግማኑ ምክንያትም መስጂዶችን መቃብርን የመስጂድ ስፍራ ማድረጋቸው እንደሆነ የገለጹት ኡመታቸውን ለማስጠንቀቅ ብለው ነው። ኡመታቸውን ለማስጠንቀቅ ብለው ነው። ለኡመታቸው ይጨነቁ ሰው ናቸው። አነቢዩ አውላ ቢልሙእሚኒና ሚን አንፉሲሂም ለሙእሚኖች ከነፍሳቸው በላይ ያስባሉ፣ ይራራሉ። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒና ረኡፉር ረሒም። ለእናንተ ኸይርን ለማስገኘት ከእናንተ አደጋን ለመከላከል በጣም የሚጓጓ የሚያስብ የሚጨነቅ ሩህ የሆነ ነቢይ ልኬላችኋለሁ ብሏል አላህ ተባረከ ወተዓላ። ታዲያ ይህ አዛኝነታቸው ሩህሩህነታቸው ለኡመታቸው ኸይርን መሻታቸው አደጋን መስጋታቸው ጣረሞት ላይ ሆነው እንኳ አይሁድና ነሷራን አላህ ይርገማቸው የነቢዮችን መቃብር የአምልኮ ስፍራ አደረጉ፣ መስጅድ አደረጉ። አላ ላ ተተኺዙ ቀብሪ ወተነን ዩዕበዱ ሚን ዱኒላህ ቀብሬን የኔንም ቀብር የአምልኮ ስፍራ አታድርጉት፣ መመላለሻ ስፍራ አታድርጉት በማለት አስጠንቅቀዋል። በሌላ አብዱላህ ብኑ አባስ በዘገቡት ሐዲትም ምን አሉ? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዛኢራቲል ቁቡሪ ወልሙተኺዚነ ዐለይሃል መሳጅደ ወሱሩጅ። የአላህ መልእክተኛ ቀብሮች ላይ መስጅድ የሚሰሩ ሰዎችን ረግመዋል፣ ቀብሮች ላይ መብራት የሚያበሩ ሰዎችንም ረግመዋል አሉ። የሚያስረግመው ከባድ ወንጀል ነው፣ የአላህን ቁጣ የሚያመጣ ነው። ቡኻሪና ሙስሊም እንደዘገቡት ኡሙ ሰለማና ኡሙ ሐቢባ የሚባሉ ሁለት የነቢዩ ባለቤቶች ወደ ሐበሻ ተሰደው መጥተው ነበር። የመካ ሰዎች በተውሂድ ምክንያት ሲጠምዷቸው፣ ነፃነትን ሲከለክሏቸው የነቢዩ ዓለይሂ ሰላቱ ወሰላም ባለቤት ኡሙ ሰለማ፣ የነቢዩ ባለቤት ኡሙ ሐቢባ፣ የነቢዩ ልጅ ሩቀያ፣ ዑስማን ብን ዓፋን ወዘተ ከዐሸረቱል ሙበሸሪን የተወሰኑ ይገኙበታል። ተሰደው በመጡበት ጊዜ ኡሙ ሰለማና ኡሙ ሐቢባ ቤተ ክርስቲያን አይተው ነበር።
ቤተ ክርስቲያኑ ውስጥም ምስል አይተን ነበር አሉ። ቤተ ክርስቲያኑ ውስጥ ምስል አይተን ነበር አሉ። ከዛ ለነቢዩ ሰለላሁ ዐለይሂ ወሰለም የሆነውን ነገርናቸው አሉ ሲመለሱ ወደ መዲና። ይሄን በነገሯቸው ጊዜ ነቢዩ ምን አሉ? ኢነ ኡላኢከ ኢዛ ካነ ፊህም ረጁሉ ሷሊሕ ፈማተ በነው ዐላ ቀብሪሂ መስጂዳ ወሰወሩ ፊህ ትልከ ሱወረ ፈኡላኢከ ሽራሩል ኸልቂ ዐንደላሂ የውመል ቂያመህ። ረዋሁል ቡኻሪ ወሙስሊም። እዛ ያያቸዋቸው ሰዎች ማለት ከእነሱ ውስጥ ደግና ሷሊሕ ጥሩ የሚሉት ሰው ሲሞት ምስሉን ይሰሩና ሐውልት ነገር ይተክሉና ቀብሩ ላይ መስጂድ ሰርተው የሚያመልኩ ሰዎች ናቸው። እነዚህ አላህ ዘንድ የሰው ክፉ መጥፎ ማለት እነሱ ናቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሷሊሕ የሚባል ሰው፣ ደግ የሚባል ሰው፣ ትልቅ ጥሩ የሚባል ሰው ሲሞት ቀብሩ ላይ ሐውልት መስራት፣ ምስሉን እዛ ላይ ማኖር፣ ቀብሩን ከመስጂድ ጋር መስጂዱን ከቀብር ጋር ማያያዝ አላህ ዘንድ የሰው ክፉ ያስብላል። ይሄ የነቢያችን ዓለይሂ ሰላቱ ወሰላም ንግግር ነው፣ ቡኻሪና ሙስሊም የዘገቡት። ከዚህም በተጨማሪ ዱዓ አድርገዋል ነቢዩ አላ የጅዐለ አላሁ ቀብረሁ ወተነን ዩዕበዱ ሚን ዱኒላህ፣ ቀብሬን የእሳቸውን ቀብር ከአላህ ውጭ የሚመለክ ጣዖት እንዳታደርግብኝ ጌታዬ ሆይ አሉ። እሽተደ ገደቡላሂ ዐላ ቀውሚን ኢተኸዙ ቁቡረ አንቢያኢሂም መሳጅድ፣ የነቢያቶቻቸውን መካነ መቃብር መስጅድ የሚያደርጉ ሰዎች ላይ የአላህ ቁጣ የበረታ ነው አሉ ዓለይሂ ሰላቱ ወሰላም። ረዋሁ አልኢማሙ ማሊክ ወአሕመድ ወገይሩሁማ። የነቢዮቻቸውን መቃብር የአምልኮ ስፍራ መስጅድ የሚያደርጉ ሰዎች ላይ የአላህ ቁጣ የበረታ ነው። የነቢያትን መካነ መቃብር መስጅድ፣ የሶላት ስፍራ፣ የዱዓ የጸሎት ቦታ ማድረግ ከተከለከለ አላህን ካስቆጣ ከነቢያት በታች ያሉት የበለጠ ይከለከላል። ሀገራችን መደበኛ መዝሀብ የሻፊዕያ መዝሀብ ነው። ሻፊዕዮች ከየትኛውም መዝሀብ በበለጠ መስጅድና ቀብርን ማቀራረብን አብዝተው ያወግዛል። ቀብር ያለበት መስጅድ ላይ መስገድ ይከለክላል። ወደ ቀብር ፊትን አዙሮ መስገድ ይከለክላል። ሶላቱ ራሱ ተቀባይነት አለው የለውም ሙጠወላቶች ላይ የሻፊዕያ መዝሀብ የፊቅህ ኪታቦች ላይ አልመጅሙዕ የኢማሙ ነወዊ ኪታብ ላይ አልሓዊ የማወርዲ ኪታብ ላይ በሰፊው ተዳሶ የምናገኘው ጉዳይ። ቀድሞ የተገኘው የቱ ነው የሚለው ተጣርቶ ከኋላ የመጣው መፍረስ አለበት ሁሉ ብለዋል። ቦታው ላይ ቀድሞ የነበረው መስጅድ ነው፣ ቀብሩ ከኋላ ነው የመጣው፣ ቀብሩ መወገድ አለበት። ቦታው ቀብር ነበረ፣ መስጅድ ነው ከኋላ የመጣው፣ መስጅዱ መነሳት አለበት። አላህ የሚመለክበት መስጅድና አላህ የሚጠላው ሽርክ እንዲከሰት ሰበብ ሊሆን የሚችል ቀብር ሁለቱ መቀራረብ የለባቸውም። መቃብርንና ቤተ እምነትን አብረው የሚያስኬዱ ሌላ እምነት ተከታዮች ናቸው፣ ሙሽሪኮች ናቸው፣ ኩፋሮች ናቸው። መስጅድና የአምልኮ ስፍራና የቀብር ቦታን ማጣመር የሙስሊሞች ስራ አይደለም፣ የካፊሮች ስራ ነው። ከካፊሮች ጋር ደግሞ መመሳሰልን ነቢዩ ዓለይሂ ሰላቱ ወሰላም ከልክለውናል። ተሸቡህን በእምነትም ይሁን በስነ ምግባርም ይሁን ባለባበስ ሁሉ ሳይቀር ነቢዩ አውግዘዋል ዓለይሂ ሰላቱ ወሰላም። በመሰረቱ ሙስሊም መቀበር ያለበት ከሙስሊሞች ጋር ነው። የቀብር ቦታ ለብቻው መከለል አለበት፣ ወቅፍ መደረግ አለበት፣ መታጠር አለበት። ሰው ሲሞት ሁሉም በየደጃፉ በየግል ይዞታው መቀበር የለበትም። በሂደት ቀብሩ ተረስቶ ወራሾች ተጣልተው የተከበረው የሰው ልጅ ቀብሩ ላይ ይጠበቅለት ይችላል፣ መረጋገጫ ሊሆን ይችላል። እንደገና ደግሞ ሙስሊም ከሙስሊሞች ጋር ተቀብሮ እኩል ዚያራ ማግኘት አለበት፣ ዱዓ ማግኘት አለበት። በየግል ቤቶች መቅበርን ነቢዩ ዓለይሂ ሰላቱ ወሰላም በግልጽ ከልክለዋል። ኢማም ሙስሊም በዘገቡት ሐዲስ ላይ ላ ተጅዐሉ ቡዩተኩም መቃቢር፣ ቤቶቻችሁን የቀብር ስፍራ አታድርጉ ብለዋል። ቤቶቻችሁን የቀብር ስፍራ የሰው መቀበሪያ አታድርጉ። ሰዎችን በግል ቤታቸው መቅበር የቀደምት ሙስሊሞች ስራና ተግባር አይደለም። ይህ ሲባል ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ለምን ቤታቸው ውስጥ መስጂድ ውስጥ ተቀበሩ? ቀድማችሁ ያንን ለምን አታወግዙም? ለምን አታስወግዱም? የሚሉ ሰዎች ይሄ አላዋቂነት ነው፣ ጅህልና ነው። ሲጀምር ነቢዩ ዓለይሂ ሰላቱ ወሰላም ቤታቸው ውስጥ ነበር የተቀበሩት፣ መስጂድ አልተቀበሩም ነበር። መስጂዱ ከቤታቸው ውጪ ነበር፣ የአይሻ ቤት ነበር፣ መኖሪያ ነበር። የሚተኙበት፣ የሚበሉበት፣ የሚጠጡበት ከመስጂድ ውጪ ነው ሙሉ በሙሉ። ለምን ቤታቸው ውስጥ ተቀበሩ? ሁሉም በሙስሊሞች መቃብር መቀበር አለበት አልተባለም ወይ? ለነቢያት ራሱን የቻለ ህግ አለው። ነቢዮች ዩድፈኑነ ሐይቱ ማቱ፣ ነፍሳቸው የወጣችበት ስፍራ ላይ ነው የሚቀበሩት ሁሉም ነቢያት። ይሄ የአላህ ህግ ነው፣ የአላህ መሺአ ነው። ሙሳ ዓለይሂ ሰላም መንገድ ላይ ሞቱ፣ እዛው የሞቱበት ላይ ተቀብረዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአይሻ ቤት ላይ ሞቱ፣
የአይሻ ክፍል ላይ ተቀበሩ። ያኔ መስጂዱ ከቤቱ ውጪ ነበር። መስጂዱ ከቤቱ ውጪ ስለነበረና ቀብር ስለተደረገም አቡበክርና ዑመርም ዱንያ ላይ አብረው ግራቀኛቸውን አጅበው የኖሩ የነበሩ ረዳቶቻቸው አብሯቸው ተቀበሩ። ከዛ በኋላ ማንም አልተቀበረበትም። ያኔ ቤቱ ከቀብር ውጪ ነበር። ከዛ በኋላ መስጂዱ ሰፋ። የሙስሊሞች ቁጥር እየጨመረ ሲሄድ በዑስማን ዘመን መስጂዱን አሰፉት። ከዛ በኋላም እየሰፋ በሄደ ቁጥር ቀብሩና መስጂዱ እንዳይቀላቀል ልዩ የሆነ የግንባታ ስልት ተጠቅመው ቂብላ እንዳይገናኝ አድርገውታል። 3 ማዕዘን አድርገው ጫፉን ሰጋጆች ሲሰግዱ ፊታቸው ወደ ቀብሩ የሚዞርበትን አቅጣጫ 3 ማዕዘን አድርገውት ሰጋጅ ፊቱን ወደሱ እንዳያደርግ በሚያስችል መልኩ ዑስማን ረዲየላሁ ዐንሁ ወአርዳ አስገንብተውታል። 2 ድርብርብ አጥርም ታጥሯል። ተራ አጥርም መከለያም ብቻ አይደለም የተደረገለት። አስተጣጠሩ 4 ማዕዘን ሆኖ ወጥ ሆኖ ሰዎች ሲሰግዱ ወደሱ ወደ ግድግዳው 2 አጥር ግንብ ተገንብቷል። ከፍ ተደርጎ ሙሉ ሆኖ ተዘግቷል። ነገር ግን ወደ ግንቡ እንዳይሰግዱ አሰራሩ መስጂዱ በሰፋ ቁጥር ትሪያንግል ተደርጎ 3 ማዕዘን ተደርጎ ኮርነር ሆኖ ማንኛውም ሰጋጅ ሹሉን ነው የሚያገኘው፣ ወደዛ ፊቱን ማዞር አይችልም። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ዱዓ አድርገው ነበር። ቀብሬን ካንተ ውጪ የሚመለክ ጣዖት አታድርግብኝ ብለው ዱዓ አድርገው ነበረ። استجاب الله دعاءه ዱዓቸውን አላህ እሺ ብሏቸው ቀብራቸውን በጅዳር በመከለያ ከልሎላቸዋል። ነብዩ አለይሂ ሰላቱ ወሰላም በሞቱበት ቦታ ይቀበሩ የሚል የአላህ ውሳኔ ስላለ ሁሉም ነብያት እዛ ተቀብረዋል። ነብዩ እዛ ተቀብረዋልና ሁሉም በየግሉ ይቀበራል አይባልም። ከዛ በኋላ ሁሉም ሰሐቦች ደጋግ ቀደምቶች የሞተን ሰው የቀብር ስፍራ ነበር የወሰዱ የሚቀብሩት። ሰሐቦች ነብዩን ከአለይሂ ሰላቱ ወሰላም መስጂዳቸው አጠገብ ቤታቸው ላይ ቢቀበሩ የእሳቸው ቀብር ጋር ሄደው አይሰግዱም ነበር። ከቀብሩ ጋር አይተሻሹም ነበር። ቀብሩ ላይ ሄደው የሚያደርጉት ልዩ ዒባዳም አልነበረም። ቢበዛ የሚያደርጉት ዚያራ ነው፣ ሰላምታ ነው። አሰላሙ ዐለይከ ያ ረሱለላህ ያሉ ያልፋሉ። ዚያራውን ራሱን ማብዛቱን መደጋገሙን ወደ ነቢዩ ዐለይሂ ሰላቱ ወሰላም ቀብር ጎራ ማለት ማብዛቱን አልኢማሙ ማሊክ ሌሎችም ያወግዙ ነበር። መስጂድ ውስጥ ነው ያለው፣ ቅርብ ነው፣ አጠገቡ ነው ያለው። እየሰገዱ ይወጣሉ። በሰገደ ቁጥር የሄደ ወደ መስጂዱ ወደ ቀብሩ መመላለስ የሚያበዛን ሰው ያወግዙ ነበር። እዛ ጋር ሄደው ሶላት ዐለ ነቢ ሲያወርዱ ያዩትን ሰው የነቢዩ ዐለይሂ ሰላቱ ወሰላም የልጅ ልጅ ነቢዩ ላይ ሶላዋት ለማውረድ ቀብራቸው ጋር መሄድ አይጠበቅብህም፣ አንተም ቻይና ሀገር ላይ የሚኖር ሰውም እኩል ናችሁ ነቢዩ ላይ ሶላዋት ከማውረድ አንፃር ብለዋል። ይሄ የመጨረሻ ማስጠንቀቂያ ነው። ሌላም ሀገር ሆኖ ሶላት የሚያወርድ ሰውም ቀብር ላይ ሄዶ የሚያወርድ ሰውም ያው ነው። የትም ሆናችሁ እኔ ላይ ሶላት አውረዱ፣ ሶላታችሁ ካላችሁበት ይደርሰኛል፣ ቀብሬን መመላለሻ ስፍራ አታድርጉት የሚለውን መመሪያ አስቀምጠዋል። ሷሊሖችን መውደድ፣ ዑለሞችን መውደድ ሌላ ራሱን የቻለ ጉዳይ ነው። ተውሂድ ሌላ ራሱን የቻለ ጉዳይ ነው። ሁለቱን መቀላቀል አይገባም። የሽርክን ድንበር መነካካት አይገባም። ኢስላም ሰዱ ደራኢዕ የሚል መርህ አለው። ወንጀልን የሚሰጋን ነገር ራሱን ብቻ ሳይሆን የሚከለክለው ወደዛ ሊወስድ የሚችልን ነገር በሙሉ ይከለክላል። ሽርክ ብቻ ራሱ ሳይሆን የተከለከለው ለሽርክ መዳረሻ ሊሆኑ የሚችሉ ነገሮች በሙሉ ተከልክለዋል። ትውልድን በተለይ አሁን ዲን የደከመ ባለበት ዘመን ሶሻል ሚዲያ የዲኑ ጠላቶች ኡማውን ከዲን ከኢስላም ከተውሂድ ያራቁ ባለበት ዘመን ኡማን የሚፈትን የበለጠ ለሽርክ አደጋ ሊያጋልጥ የሚችል ድርጊትን መፈጸም አማናም አግባብም ተገቢም አይደለም። ሙስሊም ሶላት በሰገደ ቁጥር ሱናም ይሁን ፈርድ ቀንም ይሁን ማታ ለብቻውም ይሁን ከሰው ጋር በሰገደ ቁጥር ኢያከ ነዕቡድ ወኢያከ ነስተዒን ይላል። ለጌታው ቃል ኪዳን ይገባል። አንተም ብቻ ነው ማመልከው፣ ሌላ አላመልክም። የአምልኮ አንዱ መገለጫ ምንድነው? እገዛን መጠየቅ ነው። ወኢያከ ነስተዒን ካንተም ብቻ ነው እገዛና እርዳታ መፈልገው ያለ ነው። ሐስር ነው ይሄ ኢያከ የሚለው መቀደሙ አንተም ብቻ ማለት ፈርድ ሶላት የሚሰገድ ሱና ቀብልያ ባዕድያ ረዋቲብ ነዋፊል የሰገደ ኢያከ ነዕቡድ ወኢያከ ነስተዒን የሚል እውነተኛ ሙስሊም የኢያከ ነዕቡድ ወኢያከ ነስተዒን ትርጉም የገባው ሰው ከሙታን ምንም አይፈልግም። ረቡል ዓለሚን በቂ ነው። አለይሰ አላሁ ቢካፊን ዓብደሁ ጌታ አላህ ለባሪያው በቂ አይደለም እንዴ? ማንኛውም ሓጃ ያለው ሰው አላህን ቀጥታ መጠየቅ ይችላል። በአላህና በፍጡራን መሃል እኔ መሰላል ካልሆንኩ የሚባል ነገር የለም። ይሄን አስተሳሰብ ኢስላም አውግዞታል። ማ ነዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ይሉ ነበር የድሮ ሙሽሪኮች። ከአላህ ውጪ ሌላን አናመልክም እኛ ጣዖቶችን ደግሞ ሷሊሖችን የምናመልካቸው ወደ አላህ እንዲያቃርቡን ብቻ ነው ይሉ ነበር። ይሄን አላህ ሽርክ ብሎታል።
ዱንያ ላይ ነው አንድን ባለ ጉዳይ የመንግስት ሰራተኛ ለማናገር ወሲጣ የሚያስፈልገው አማላጅ የሚያስፈልገው። ሰዎች ጨካኝ ስለሆኑ ስለማይራሩ አንድን ትልቅ ሰው አግኝቶ ጉዳይን ለማስፈጸም አማላጅ መላክ ያስፈልግ ይሆናል። ወደ አላህ ግን ለመግባት ወደ አላህ ለመቅረብ ወሲጣ ያስፈልግ፣ አማላጅ ያስፈልግ። ሷሊሖች ራሳቸው ከአላህ ይፈልጋሉ። ወልዮች ዑለሞች ራሳቸው ለአላህ ስጁድ ተደፍተው ዝቅ ብለውም አላሁመ ለከ ሰጀድቱ ወቢከ አመንቱ ያሉ ይማጸናሉ። እኛም ሶላት በሰገደን ቁጥር አሰላሙ ዐለይና ወዐላ ዒባዲላሂ አስሷሊሒን፣ ሰላም ለኛ ይሁን፣ ሰላም ለሷሊሖች ይሁን፣ ሷሊሖችን ሰላም አድርጋቸው ያለን ለሷሊሖች ዱዓ እናደርጋለን። ሷሊሖች ዱዓ ይደረግላቸዋል እንጂ አይለመኑም። ሷሊሖች ራሳቸው ወደ አላህ መቃረብ ያስፈልጋቸዋል እንጂ ወደ አላህ መቃረቢያ አይደረጉም። ወደ አላህ መቃረቢያ ምንድን ነው? ቀጥታ ዱዓ ነው፣ ስጁድ ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን። ባሮቼ ስለ እኔ ከጠየቁህ እኔ ቅርብ ነኝ አለ አላህ። ሰሓቦች ነቢን ጠይቀዋቸው ነበር፣ ጌታችን አላህ ሩቅ ነው ጮክ ብለን እንጥራው ወይስ ቅርብ ነው ዝግ ብለን እንጥራው የሚል ጥያቄ ሲያቀርቡ እንዲህ ብለህ መልስ አላላቸውም ነቢይ። የዱዓ ጉዳይ ማንም አያስፈልገውም፣ የሰማይ በር ክፍት ነው። ማንኛውም በአላህ የሚያምን ሰው ጌታውን ቀጥታ ማናገር ይችላል። ጥያቄውን የጠየቁት ነቢይ ነበሩ። ሰሓቦች ነቢይን ጠየቁ፣ ነቢይ ከአላህ መልስ ፈለጉ። ሩቅ ነህ ጮክ ብለን እንጥራህ ወይስ ቅርብ ነህ ዝቅ ብለን እንጥራህ የሚል ጥያቄ ተነስቷል። ነቢይን ዓለይሂ ሰላቱ ወሰላም እንዲህ ብለህ በላቸው በሚል መልኩ አይደለም የወረደው። መልሱ ምን ሆነ? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። መልሱ ለባሮች ነው። ባሮቼ ስለ እኔ ከጠየቁ እኔ እኮ ቅርብ ነኝ በላቸው አላለ። እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁ እቀበላለሁ፣ ግን ይታዘዙኝ፣ በእኔ ይመኑ፣ ዱዓቸውን እቀበል ዘንድ ብሏል። ዱዓ መቅቡል እንዲሆን የሷሊሖች የወልዮች የዑለሞች መቃብር ጋር መሄድ ሳይሆን አላህን መታዘዝ ነው። ፈልዩእሚኑ ቢ በአላህ ማመን ነው። በእኔ ካመኑ እኔን ከለመኑ ጉዳያቸው ይስተካከላል አለ አላህ ተባረከ ወተዓላ። ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች በሙሉ የአላህ ናቸው። መስጂዶች ውስጥ ከአላህ ውጪ ማንንም አትለምኑ። ምድር በሙሉ የአላህ ናት። ምድር ላይ በአላህ ተባረከ ወተዓላ አታጋሩ ተብሏል። አላህ የሚጠየቀው በመልካም ስሙ ነው፣ በመልካም ባህሪው ነው። ጌታዬ ሆይ በአዛኝነት ይሁንብህ እዘንልኝ፣ በመሐሪነት ይሁንብህ ማረኝ፣ ያ ረዛቁ ርዙቅሊ፣ ያ ገፋሩ ይግፊርሊ፣ ያ ተዋቡ ቱብ ዐለየ። ይሄ ነው በአስማኢሂ ወሲፋቲሂ በመልካም ስምና ባህሪያቱ ነው እንጂ ወደ አላህ ተወሱል የምናደርገው አላህን የምንማጸነው በቁርአንም ይሁን በሐዲስም ይሁን አላህን በወልዮች ጠይቁት፣ የወልዮች ቀብር ጋር ሄዳችሁ ለምኑት አልተባለም። ሱናው ይሄ ነው። የሰላሙ መርከብ ይሄ ነው። የሰላሙን መርከብ ትቶ ጎርፉን የዋኘው እሻገራለሁ ያለ ይሰምጣል። አዳዲስ ነገሮች ሲመጡ እንድንርቅ እንድንጠነቀቅ ታዘናል። አላህ ተባረከ ወተዓላ ከፊትና ከሽርክ ከቢድዓ ራሱ ይጠብቀን። ተውሂድን ሱናን አጥብቀው ይዘው እዛው ላይ ከሚሞቱ በሰላም ከጌታቸው ጋር ከሚገናኙ ባሮቹ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة استغفروه إنه هو الغفور الرحيم.